ሀፕን ሊያደርጉ ይችላሉ። በቃ ስላልቻልሽ እገዛ ጠየቅሽ፣ ያንን ደግሞ እገዛ ሰጠ አደረገ፣ ዳሴት አመሰገንሽው። አንቺ ብቻ አይደለሽም፣ ሌላም ሰው አመስግኖታል። ከዚህ በኋላ ለሚመጣው ድራማ ቢ ሪስፖንስብል አንቺ ማለት ነው። አሁን እንደዚህ ብዙ ድራማዎች የመጡ ነው። በጣም ብዙ ሰው ይሰድበዋል፣ አንቺንም ይሰድብሻል፣ ብዙ ቪዲዮዎች ይሰራሉ። ለዛ ነገር ሳይሆን አንቺ ለምታወጩ አፈሽ ላይ ለምታወጩ ነገር ሪስፖንስብል ሆኝ እንዲያረገኛል የሚለውንም ከሱ ጋር አሁን ያለሽ ሪሌሽን ወሳኝ ነው። ከሱ ጋር ምንድን ነው አሁን ሰላም ናችሁ፣ ታወራላችሁ፣ ብር መልሽስ ብሎሻል ቃል በቃል እንደዚህ አይነት ነገሮችን ነው በትክክል አንቺ መናገር ያለብሽ እንጂ በገስ እንዲህ ሊያደርገኝ ይችላል እንዲህ ሊባል ይችላል ነው ምናምን እንደኔ አትበይ። አይዞሽ ደግሞ ሁሉም ሰው አንቺ ጋር ነው። ያንን ቢሆን ሰው ሊያግዝሽ ነው የተባበረሽ አይደለ? ሰው እሱ ጋር እኮ ያደረሰሽ የኢትዮጵያ ሕዝብ ነው። ሰው ነገር እንደሆነ ታውቂያለሽ። አሁን በብሩ ጉዳይ ይህ ነገር የመጣው ምን መሰለሽ? መኪናው መቀየሩን አላወኩም። ኦልሬዲ ይዘውን ሄደው ብዙ ፕሮሰስ እስኪሆን ድረስ መቀየሩንም አልነገሩኝም ነበር። እስከ ረጅም ፕሮሰስ እስክንሄድ አላውቅም ነበር። ባለቀ ሰዓት ነው መኪናዋ ይችኛዋ ባለቤቷ ስለተሳፈረ ከሀገር ሳይነግረን ስለወጣ ይችኑ ሰጂ ያለኝ ሲለኝ መኪናዋን ካየኋት በኋላ እዛ ሄደ ፕሊስ አልኩኝ። መኪናዋ ትቅርብኝ፣ ብር ሰጥተኸኛል፣ ቪዛ ማሰራዬ ነው፣ ወጥቼ ለህዝብ ይሄንን ተናግሬ እኔ መርጬ ነው ብዬ ሁሉ ነገር እዚህ ጋር ይቋጭ ስል እንግዲህ እሱ የለም። እሱ ቀረጻ ከተደረገ በኋላ ምንም አይቆይም፣ ይሄዳል። ብዙ ጊዜ እኔና እሱ ቪዲዮ ላይ ብቻ ነው አብረን የምንገኘው እንጂ ሁሉ ነገሩ የሚወራው ከሌላ ሰው ጋር ነው። ኦልሬዲ እኔና እሱ በአካል ስንገናኝ ብቻ ነው የምናወራው እና ይሄን አድርጎኛል ይሄን ብሎኛል ብዬ የምናገረው አንዳችም ነገር የለም። ሶ ማናጀሩ የዛን ቀን ደወለልኝና መኪናዋ ማንኛውም መኪና እንደሚበላሽ ተበላሽታብሻለች፣ እንሰራታለን፣ ከዛ ተሰርታ ያለሽበትን አድራሻ ስለማቅ አመጣዋለሁ፣ እልክልሻለሁ፣ መኪናውን ትወስጃለሽ፣ ሰሪበታለች ሲለኝ እቺ መኪና እኮ ለስራ አትሆንም፣ ለመስራት አትሆንም። እቺ መኪና በጣም እኔም አንተም አይተናታል። እቺ ዓለምን መዋሸት እንችላለን፣ ራሳችንን እግዚአብሔርን መዋሸት አንችልም። እና እባክህን የሆነ ሶሉሽን ላይ እንድረስና እኔ እኮ ገንዘቡ እኮ ከበቂ በላይ ነው ወንድሜ፣ ያደረጋችሁልኝ ከበቂ በላይ ነው፣ በቂ ነው። እኔ ለሱ የምስጋና ቪዲዮ ልስራ፣ መኪናዋ ትቅርብኝ ስል እንደዛ ምት ከሆነ ሁሉንም ነገር ሪቨርስ አድርገን ብሩን እንወስደዋለን አለ። ቃልም አልተናገርኩኝም። እሺ በኋላ እናወራለን ብዬ ስልኩን ዘጋው። ዋትሳፕ ላይ ላኩለት። ከዛ በኋላ በማግስቱ መኪናዋን እንዳመጧትም አላውቅም ነበር። የሚገርምሽ መማር ገብርኤል ምስክሬን ረጅም ሰዓት አላውቅም። ለካ እሷ መጣ ሲመጡ ነው ሳሌቁ የነካት የነበረ ወይም ቶልስ ነግቷት የነበረው። ሜሴጅ ሲደርሰኝ በቃ ለሱ ሜሴጁን ላኩለት በቲክቶክ በዋትሳፕ እና ፕሊስ የሆነ እዳ እየመጣብኝ ነው ምናምን ብዬ ይሄንን ተናግሬ ማታ ላይ ደግሞ ከሰዎች ጋር እንዲሁ ላይቭ እነሳራ ቤት እያለ ሜሴጅ ሌላ ገባ። ፓርኪንግ ሮንግ ሳይድ ምናምን የሚል ማለት ነው። እዛ በጣም ደነገጥኩኝ። እዛ ሰው የባሰ ሌላ ነገር ይገኝበትና ሌላ ነገር ነው በቃ አለቀልሽ ምናምን ሲሉኝ እኔ የዛን ቀን ልሞት ነበር ገብርኤልን ፈርቼ ማለት ነው። ኦኬ ከዛ በቃ ወደ ፖሊስ እንሄድ ነው። ምሽቱን ሄደን የሆነ የምናደርገውን አደረግን። የሚያግዙኝ ሰዎች ነበሩና ሄደን ቼክ አደረግን። እዛ በኋላ ጠዋት በማግስቱ ሲሄድ ነው መኪናው እኮ ያለው እንዲህ የሚባል አካባቢ ነው ብለው የነገሩኝ ማለት ነው። ሲነግሩኝ ያለሁበት ቦታ ነው፣ ሰፈሬ ነው። ተበቃ እንዴት ይሄ ያቅተኛል ብዬ መዞር ጀመርኩኝ አካባቢ ላይ ማለት ስዞር አገኘሁት። የሰዎች ቢጫ የሚቀቡ ቦታዎች አሉ። ቢጫ የሚቀባ ማለት ያው ለገቨርመንት ከፍለው በራቸው ፊት ለፊት ፓርኪንግ የሚኖራቸው ሰዎች ማለት ነው። እዛ በቃ አገኘሁት። እዚህ ጋር ሌሎች አብረውኝ የነበሩ ሰዎች መኪናውን ያዩት ምንድን ነው ያሉት? ፕላቲነም በሩ ተፈቶ አስረክቢ፣ ከላይሽ ላይ ይወርዳል። መኪናዋን ግን ቢፈልጉ የፈለጉበት ማንም መውሰድ ይችላል፣ ችግር የለውም ምናምን ተባለ። እኔ ከዛ ቦታ መኪናዋን አንቀሳቅሼ ደግሞ የሆነ ቦታ አረኳት። ትላንት ማለት ነው። ትላንት ነው ይሄ ሁሉ የሆነ። ዛሬ ግን
እኔ ሐኪም ቤት መጥቼበታለሁ። መንገድ ላይ ስመጣ ማለት ነው እግዚአብሔር ምስክሬን የናዝሬቱ ኢየሱስ እያልኩ እየጮኩኝ ነው። ለምን ሙቀቷ በጣም ሀይ ስለሆነ ኦፍኮርስ እንደው ይሄንንም አልነበረኝም። እኔ ግን መጥቼ እዚህ ጋር ሰዎች አይተውኝ እንዴት አደርሽ ጌጤ የሚለው ቃል ቀርቶ እንዴት አደርሽ ለማኝ የሚል ቅጽያ ተሰጥቶኝ ወጥቼ አደባባይ ላይ ለምኛለሁ፣ እርዱኝ ብያለሁ። ስለዚህ ባይረዱኝም ቢረዱኝም እኔ ወጥቻለሁ አደባባይ ላይ። ግን ሲቀጥል እኔ እግዚአብሔር ምስክሬን እኔ ኤቢ ማርሻል ላይ የጥፍር ቅንጣት የምታክል ወቀሳ አቅርቤ አላውቅም። መድኃኔዓለም ይስጠው፣ መድኃኔዓለም ዘመኑን ይባርክለት፣ ገንዘቡን ይባርክለት፣ ህይወቱን ይባርክለት። እኔ እንደውም እኔን አስታካችሁ እኔን የምትወዱ ከሆነ እሱን ብትመርቁልኝ ነው እንጂ ደስ የሚለኝ እሱን ብትሰድቡት እኔ በጣም ነው የሚሰማኝ። ማንንም አሁን ከዚህ በፊትም እንግዲህ ተሙን እስከ መስደብ ደርሻለሁ። በቃ ተሙን ሰድቤያለሁ። ተሙት፣ እሱን አትናገሩብኝ፣ ረድቶኛል፣ አግዞኛል ብዬ እንትን ብያለሁ። ለማንኛውም አሁን ያው ሕክምና ላይ ስላለው ከይቅርታ ጋር ያለውበት ቦታ ጥሩ ስላልሆነ ነው መማርዬ። እኔ ግን ጥያቄ ልጠይቃል ነበር መማር ከፈቀደች። ጌጤ መቻል ኦኬ። እኔ የምጠይቅሽ ያው ይሄ መኪናው ችግር ቢኖርበትም ለአንቺ ሳይሆን የተዘጋጀው ለፎሎወሮቹ ለቻሌንጅ ሲጠቀምበት የነበረው መኪና አሮጌ መኪና ለፎሎወሮቹ ሊሰጥ ነበር። በህዝቡ ጫና ከነ ችግሯ ያው ለሷ ሲባል ላንቺ ሰጠሽ እና መኪናው አሮጌም ቢሆን ችግርበትም ቢሆን እሷ አይደለችም ማሬ፣ መኪናዋ እሷ አይደለችም። አንቺ አሁን አይተዋለሁ። አንዴ ቆይ እኔ ሐሳቤን አንዴ ልጨርስ። እኔ በደንብ ስለምከታተለው ነው ልጁን ማለት ነው ኤቢን። ያ አንቺን ሲያስመርጥሽ አንቺ ከሁለት አንዱን ሲያስመርጥሽ ለቻሌንጅ ሲጠቀምባት የነበረውን መኪናና ያችን አንቺ እቺኛዋን መኪና መረጥሽ እንጂ ሊሰጥሽ የነበረው ሌላ የሆነች ሸቢ መኪና አለች ለቻሌንጅ የዛሬ 3 ወር ሾቨሌት ምናምን ያ የዛሬ 3 ወር 4 ወር ሲጠቀምባት የነበረ ለቻሌንጅ እሷን መኪና ነበር ሊሰጥሽ የነበረው። ከዛ አንቺ እቺኛዋ መኪና መረጥሽና እሷን ሰጠሽ። ምንም ይሁን ዞሮ መኪናው አሮጌ መኪና ነው። በችግር ሊኖርበት ይችላል። ቀድም ተናግሬያለሁ። እግር ላይኖረው ይችላል። እግር ባይኖረውም 3 እግር እያለው 4ኛ እግር አንቺ አስቀጥለሽ መጠቀም እንጂ ልጁ በዚህ መወቀስ አለበት ብለሽ ታምኛለሽ ወይ? አይ በፍጹም በምንም ነገር እንዲወቀስ አልፈልግም። አልወቀስኩትም እኔ። አዎ ምን መሰላችሁ ነው አሁን ፖይንቴ ይሄ ልጅ ለሷ ሊሰጣት ያሰበው መኪና አልነበረም። ሰው ጫና ሲያደርግበት ነው ለሷ ያሰጣ። መኪናው ግን አሮጌ መኪና ነው። ችግር ያለበት መኪና ሊሆን ይችላል። ችግሩን የሚወስድ ሰው እድለኛ የሆነ ሰው ለምን ምንም ይሁን ችግሩን ፊክስ አድርጎ ከሰራለት ይጠቀምበታል። ካልሰራለት ደግሞ መኪናው ሊጥለው ይችላል ፍሪ ስለሆነ ገንዘብ እስካላወጣበት ድረስ። ስለዚህ ይሄንን ቻንስ ጌጤ ትጠቀም ብላችሁ አሁን ብዙዎቻችሁ ልጁን የምትተቹና የምትሳደቡ ልጁ ላይ የሚጮው ሰዎች ጌጤን እዚህ ጉድ ውስጥ እንድትገባ ካረጋችኋት በኋላ መኪናው ደግሞ አሮጌ መኪና ነው። ልጁ ያለ ፕላኑ አዲስ መኪና ገዝቶ ሊሰጣት አይችልም። እኔ መሰደብ አለበት ብዬ አላምንም። ጌጤ አሁን የተሰጣት መኪና ለሷ የታሰበ አይደለም፣ በሰው ግፊት የተሰጣትና ችግር ካለ በቃ ህዝቡ ወይ እንዳድስ ልትረዷት ይገባል እንጂ ልጁ ምንም እንትን ባላለበት ሌባ እየተባለ ስካመር ነው ውሸቱን ነው መባል የለበትም። ልጁ ቪዲዮ የሰራው የዛሬ 3-4 ወር ለሰው ሰጣታለሁ መኪና ብሎ ያለው መኪና ከነሱ መሃል ደግሞ እሷ ይሄንኛው መረጠች። የመኪና ደግሞ አጋጣሚ ስሙ ያልዞረ ሊብሬ ሊሆን ይችላል። ገስቶት ሜቢ ስሙን አላዞረለትም፣ ሰውየው ላይኖር ይችላል ዱባይ። እንደዛም ብሎ ማሰቡ ምክንያቱም አንዳንድ ጊዜ እኔ ራሴ ካሁን በፊት መኪና ስም ሳላዞር እዛ አሜሪካን ሀገር ወደ ኢትዮጵያ ሄጄ ነበር። ግን ውክልና የዚህ ሀገር ፓወር ኦፍ አተርኔ የሰጠውት ልጅ ነው ያዞረለት ማለት ነው። ይቻላል ብር ተቀብዬ ይቻላል። እሱም ሰውየው ብር ሰጥቶት አሮጌ መኪና የሸጠለት ሰውዬ ልጁ ሜቢ አሮጌ መኪናዎችን እየገዛ ለሰዎች በትንሽ ብር እየገዛ ለሰዎች ሊሰጥ ይችላል። ከነዛ መሃል አንዱን ሰጣት ማለት ነው። የሷ ደግሞ ለሷ የተሰጠ ስም አልዞረም ማለት ነው። በቃ አለቀ። ስለዚህ ነገሩን ቀለል ብታረጉት ልጁ በሰጠው ባጎረስኩ ተነከስኩ አይነት እንዳይሆን ወይ ልጅቷም ደግሞ እንድትረዳ ቢደረግ። ምክንያቱም እኔ አሁን እሷ
ያ ቅቅሉን በቅቅል አድርጌ በልቼዋለሁ ምናምን ብለሽ የተናገርሽው ንግግራውን ትክክል አይደለም። ቢካዝ እንደዛ ንግግሮች ለወደፊትም ሰው የረዳሽን ሰው እንደዛ ስትናገሪ ሌላው ሊረዳሽ ታሰበ ሰው እንዴ በረዳይን ልጅ እንዴት ትናገራለሽ ብሎ ሊበሳጭብሽ ይችላል። አሁን አንቺ ማድረግ አለብሽ ብዬ የማስበው ተሙ ልጁን ያለ ስሙ እስካመር እያለ ሰድቦታል። እሱን ይቅርታ እንዲለው ማድረግ አለብሽ በአንቺ ምክንያት ስለሆነ አንድ እሱ። ሁለተኛ ነገር